እሺ የሚቀለው ቀጥል። እሱ ነው። እሺ አካል የሚለው አማርኛው ቃል ላይ አለቃ ወልድ ኪዳኔ ክፍሌ መዝገበ ቃላት ላይ በሁለት መልኩ ይተረጉመዋል። አንደኛው አካል የሚባለው ነገር አካለ ከሚለው ቃል ወይም ደግሞ ለየ መለያ መታወቂያ እኔ ባይ ማለት ነው። የእንግሊዝኛው ፐርሰን፣ ግሪከኛው ፕሮሶፖን፣ በአረብኛው ሸክስ የሚለውን ቃል የሚይዝ ነው። አንደኛው የመጀመሪያው ማለት ነው። ሁለተኛ አካል ስንል ተክለሰውነት ወይም ደግሞ የእንግሊዝኛውን ቦዲ፣ የግሪከኛውን ሶማ፣ የአረብኛውን ጂስም ወይም ደግሞ ጀሰድ የሚለውን ቃል ይይዛል። እሺ ሁለት አይነት ነገር ነው ያለው። አሁን ታዲያ እንደዛ ከሆነ ለአላህ አካልን ታጸድቃላችሁ ሲባል በምን አይነት መልኩ ነው የምናጸድቀው ሲባል ፐርሰን የሚለውን ነገር ወይም ደግሞ ሸክስ የሚለውን ነገር ነው የምናጸድቀው፣ ወይም ፕሮሶፖን የሚባለውን እኔ የሚል ነገር። ለምሳሌ እናንተ በአንድ ጋድ ሄድ ውስጥ ስሪ ሃይፖስታቲስ ወይም ስሪ ፐርሰን አለ ብላችሁ ታምናላችሁ። ወደ አማርኛ ያንን ስትመልሱት ሶስት አካላት ብላችሁ ታምናላችሁ። ስላሴ ሶስት አካላት አለ ስትሉ እያወራችሁ ያላችሁት ስለ ቦዲ አይደለም፣ ወይም ደግሞ ስለ ሶማ አይደለም፣ ወይ ደግሞ ስለ ጀሰድ አይደለም እያወራችሁ ያላችሁት፣ ስለ ፊዚካል ቦዲ አይደለም እያወራችሁ ያላችሁት። ስለዚህ አላህ አካል አለው ብለን ስንል ስናጸድቅ እኛ የምናወራው እያወራን ያለ ነው ስለ ፐርሰን ወይም ስለ ሸክስ ነው እያወራን፣ ስለ ፕሮሶፖል ወይም ስለ ሃይፖስታቲስ እያወራን ያለ ነው። ይሄ ነው የመጀመሪያው እንጂ ቦዲ የሚለውን አይደለም። ቦዲ ማለት ሙረከብ ነው በእኛ ዲቫይን ኮምፕሊሲቲ ማለት ነው። ኮምፕሊሲቲ ማለት ውቅር ማለት ነው። የተዋቀረ ነገር ወይም ክፍፍል ነገር ነው ያ ነገር ተብሎ የሚታመነው። እኛ ደግሞ የምናምነው ሙስሊሞች ዲቫይን ሲምፕሊሲቲ የሚለውን ነው የምንቀበለው። ኦርቶዶክስ ከምንድነው ኦርቶዶክስ አይሁድና ሙስሊሞች ዲቫይን ሲምፕሊሲቲ ነው፣ ጋድ ኢዝ ሲምፕል ብለን ነው የምናምነው። አምላክ ነጠላ ነው ብለን እናምናለን። ይህ የውቅር ልክ የሰው አይነት የውቅር አይነት እንትን አይደለም። ለምሳሌ የኔ አካል ፊዚካል ቦዲ የሚባለው ነገር ውቅር ነው። የአይን የጆሮ የምን ተገጣጥሞ ነው። ነገር ግን የፈጣሪ አይን፣ የፈጣሪ እግር፣ የፈጣሪ እጅ የሚባሉት ነገር ሲፈቱል ዛትያ ተብለው ነው በእኛ የሚታመኑት። ሲፈቱል ዛትያ ማለት የዛቱ ባህሪዎት ነው፣ ግብረ ባህሪያት ናቸው ተብሎ ነው የሚባለው። በእናንተም እንደዛ ነው የሚታመነው። ጥንት የነበሩ አበው እናንተም ያው በመጽሐፍ ቤት ያለፉ ይመስለኛል፣ በጉባኤ ቤት ያለፉ ሰዎች በአጠቃላይ ያውቁታል ያንን ነገር። ፈጣሪ የራሱ የሆነ ረቂቅ የሆነ ግዙፍ ያልሆነ አይን አለው፣ ጆሮ አለው፣ እግር አለው፣ እጅ አለው ብላችሁ ታምናላችሁ። ያ ግን ያለው ግን ግብረ ባህሪያት ላይ እንጂ እንትኑ ላይ አይደለም፣ ኡሲያው ላይ ሳይሆን ኢነርጂያው ላይ ነው ያለው ብላችሁ ነው የምታምኑት። እና እንትኑ ቴዎሎጂው ተመሳሳይ ነው የእንትኑ ማለት ነው። እና እዚህ ላይ ያልገባሁት ነገር ካለ አሁን ማብራራት ይቻላል ማለት ነው። አይ ይሄ ስለተመሳሰለ ብዙ